አርሰናል ገብርኤል ጂሰስን ሊሸጥ ነው አሁን የሚያሳዩ መረጃዎች ያመለክታሉ። ሽያጭ ዋጋው እስከ 20 ሚሊዮን ፓውንድ ይደርሳል። ገብርኤል ጂሰስን ለመሸጥ ከናፖሊው ክለብ ጋር ባለፈው ሳምንታት እንዳወሩ ይታወቃል እና በደሞዝ ምናምን አልተስማሙም። ያው የገብርኤል ደሞዝ በአርሰናል ቤት 3ኛ ደረጃ ላይ ይጠቀሳል። 200 ምናምን ሺህ ደሞዝ ነው በሳምንት የሚከፈለው እና ያንን ናፖሊ አልተስማሙም እና ግን አርሰናል ገብርኤል ጂሰስን በዚህኛው አመት እንደሚሸጥ ይታወቃል። ገብርኤል ጂሰስ ከማን ሲቲ ወደ አርሰናል የመጣው በጁላይ ወር በ2022 ነው። እስካሁን ድረስ ከ2022 እስከ 2026 ለ4 አመታት ያህል ቆይቷል ማለት ነው። ገብርኤል ጂሰስ በአርሰናል ቤት ብቻ ያስቆጠረው ጎል 31 ጎሎች አስቆጥሯል። ይህ ሁሉ በ122 ጨዋታዎች ላይ በመሳተፍ ነው። ለገብርኤል ጂሰስ በአርሰናል ቤት ምርጡ አመት የነበረው 2022-23 ዘመን ነበር። የመጀመሪያውም አመት ስለነበረ በአሪፍ መንገድ ተጫውቶታል። በዚህም አመት አርሰናል ከቻምፒዮንነት ጋር በጣም ተቀራራቢ ነበር። የ2022-23 ፕሪሚየር ሊግ ዘመን ላይ ብቻ ገብርኤል ጂሰስ 26 ፕሪሚየር ሊግ ጨዋታዎች ላይ በመሳተፍ 11 ጎሎችን እና 6 አሲስት በማድረግ በጣም ተጽዕኖ ፈጥሮ ነበር። ያው ምንም ያህል ዛሬ አቅሙ ቢያጣም ትላንት በጣም ለአርሰናል ትልቅ ተጫዋች የነበረ ነው። አጠቃላይ የገብርኤል በእግር ኳስ የቆየ አመታቶች በትላልቅ ክለባት በብራዚል ሊግ ክለብ ከ2015-2016 ለ2 አመት ገደማ፣ ማን ሲቲ ከ2017 እስከ 2022 ለ5 አመት ገደማ፣ አርሰናል ከ2022 እስከ 2026 ድረስ ለ4 አመት ገደማ ያህል ቆይቷል። አጠቃላይ ለ11 አመታት ያህል በእግር ኳስ ከትላልቅ ክለባት ጋር ብቻ ብራዚል ሊጎች ሳይጨመሩ ይህን ያህል ቆይቷል እና ይህን ቪዲዮ ኮፒ ላይክ እና ይህን ቻናል በማበረታታት ሰብስክራይብ እንድታደርጉ በአክብሮት እንጠይቃችኋለን። አመሰግናለሁ።